እነዚህን የፈጠራ ሀሳብ ስራዎችን የሚያውቋቸው ብልህ ሰዎች ብቻ ናቸው። በሆነ አጋጣሚ በቤትዎ ውስጥ አንድ ዕቃ ልክ እንደዚህ ቢቆሽሽብዎት ምን ያደርጋሉ? በመጀመሪያም የኮካ እና የጥርስ ሳሙናን በአንድ ላይ በማዋሃድ በቀላሉ እንደዚህ ማጽዳት ይችላሉ። በሆነ አጋጣሚ በቤትዎ ውስጥ የጀሪካ ክዳን እንደዚህ ቢሆንብዎት ምን ያደርጋሉ? እንግዳውስ በዚህ መልኩ የውሃ ሃይላንድን እና የጎማ ላስቲክ ጠቀም በቀላሉ እንደዚህ በመጠቀም በድጋሚ ለአገልግሎት መጠቀም ይችላሉ ማለት ነው። በቀጣይ የምንለቃቸው ቪዲዮ እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እና እንደዚሁ ኮመንት በማድረግ ቤተሰቦቻችን ይሁኑ። እናመሰግናለን።